ጊዜ ገፋውና ዝናብ የጫጫረው ያረጀው የትምህርት ቤት ቅጥር ግቢ ከሩቅ ይታያል። የቆረቆሩት ዝገትና የደመናው ክበብ የአንድ ዘመን ታሪክ በትዝታ ሸራ ላይ የሳሉ ይመስላሉ። ከተሰባበሩ መስኮቶች በስተጀርባ ያለው እውነታ ግን ልብን ያደማል። ከጭቃ በተሰሩትና ትንፋሽ በታገቱት ክፍሎች ውስጥ ወንበር አልባው ምድር በአቧራ ተሸፍኗል። ይበልጥ ክፉ ህመም ግን የነገ ሀገር ተረካቢ የሆኑ የቅድመ መደበኛ ህጻናት የራሳቸው መጠለያ አጥተው ከመደበኛ ተማሪዎች ጋር በአንድ ጠባብ ክፍል ውስጥ በርካታ ህጻናት በፈረቃ ለመታገት መገደዳቸው ነው። በመስኮት የሚገባው ቀዝቃዛ ብርድና የሚነሳው አቧራ የእነዚህ ለጋ ህጻናት አካልና ጤና በየቀኑ ይፈትናል። ይህ መራራ እውነታ በትምህርት ጥራቱ ላይ ጥቁር ጥላ ቢያሳርፍም በልጆቹ አይኖች ውስጥ የሚነበበው የብርሃን ፍለጋ ግን አሁንም አልጠፋም። ዘንዘልማ ትምህርት ቤት አሁን ባለንበት በ21ኛው ክፍለ ዘመን ስናየው ትምህርት ቤቱ በመፍረስ አደጋ ላይ የሚገኝ ትምህርት ቤት ነው ማለት ነው። አሁን ባለንበት ሰዓት ከ4000 በላይ ተማሪዎችን የሚያስተናግድ ከ20,000 በላይ ነዋሪዎች ያሉበትና በስሩ ደግሞ በርካታ ልጆቻቸው ከትምህርት ገበታ ውጭም ያሉ አሉ። መማሪያ ክፍሎቹ የፈራረሱ ክፍሎች፣ በአንድ ክፍል ውስጥ ዝቅተኛው 98 ተማሪ ነው። ዝቅተኛው በአንድ ክፍል ውስጥ ያም ደግሞ ከ5 እስከ 8 ያሉ ተማሪዎች፣ ከአንደኛ እስከ 3ኛ ክፍል ያሉ ተማሪዎች 115 እና 128 ተማሪዎች በአንድ ክላስ የሚማሩበት አጠቃላይ እንደ ትምህርት ቤቱ 415 ወንበሮች ነው ያሉን። ይህን 415 ወንበር ለ4000 ተማሪ ስታካፍሉት የተማሪ ወንበር ጥምርታው ምን ያክል ይሆናል? አጠቃላይ የምናስተምረው ወደ 38 ሴክሽን ነው። ለተለያዩ አራዊቶች የሚጋለጡበት ተማሪዎች ለመማር ማስተማር ሂደቱን ምቹ ያልሆነ የትምህርት ጥራትን ለማስጠበቅ የተማሪዎችን የመምህራንን አጠቃላይ ልፋት እንኳን ውጤት ለማምጣት የማያስችል ተማሪዎች ከተመዘገቡ ተማሪዎች ከ270 በላይ የሚሆኑት አቋርጠውብናል። በዚህ ዘመን አንድ ክላስ ላይ እያፈራረቅን የምናስተምርበት ሁኔታ ውስጥ ነን። ያም ሆኖ ደግሞ ክፍሉ ሙቀት ነው፣ መስኮቶች የሉትም፣ በሮች የሉትም፣ ሁሉ ነገር የፈራረሰ ነው። ባህር ዳር ላይ ተቀምጦ የባህር ዳር አንድ አካል ነው ማለት እንኳን ይከብዳል። በዚህ ሰዓት ለትምህርት ጥራትም አደገኛ የሆነ መማር ማስተማር ውጤታማ የሚሆነው ምቹ የትምህርት ቤት አካባቢ መፍጠር ስንችል ነው። በተለያየ ቦታ ያሉትን አሁን ቴሌግራም ቻናል ከፍተን የዘንዘልማ የቀድሞ ተማሪዎች እንዲያግዙን ጥሪ እያቀረብን ነው። እጃቸውን እየዘረጉም የጀመሩ ሰዎች አሉ። አሁንም ተጠናክሮ እናት ትምህርት ቤታቸው እንዲያግዙ በውጭ ሀገርም ያሉ በሀገር ውስጥም ያሉ ዘንዘልማ ትምህርት ቤት የተማሩ የነዚህ ህፃናት ጉዳይ ያገባናል የሚሉ ለህፃናት የሚራራ ልብ ያላቸው ሁሉ እንዲያግዙን ጥሪ እናስተላልፋለን። ስሜ ብጻት ተስፋ ይባላል። የምማረው ዘንዘልማ አንደኛ ደረጃ ትምህርት ቤት ነው። የምማርበት ክላስ 2ኛ ነው። ዛሬ የምነግራችሁ ትምህርት ቤታችን በመፈራረሱ የደረሱብን ጉዳት ነው። አንደኛ ነገር አቧራው በሚራመዱበት ሰዓት እየቦነነ ጉንፋን እንደሚዘነና ከአንድ ወንበር ስለሌለ ጭምቅምቅ ብለን ስለምንቀመጥ በዛ ምክንያት የሚዋረሱ በሽታዎች አሉ። ሙቀት ስለሆነ በሙቀቱ ስንጨባበቅ ትምህርታችን እንዳንማር ያደርገናል። በመስኮቱ ደግሞ የሚያልፉ ሰዎች ወይም ወደዛ የሚሉ ሰዎች እነሱን በማየት ትምህርታችን እንዳንማር ያደርገናል። መስኮቱ በመክላቱ ይሄ ግርግዳው በመፈራረሱ ምክንያት ትምህርታችን በስርዓቱ እንዳንማር ያደርገናል። ሀሳባችን ወደሚያልፈው ሰው እንጂ ወደ ትምህርታችን እንዳንሆን ያደርገናል። መምህሮች በሚያስተምሩበት ሰዓት አይመቸንም፣ ለኛም ስንማር አያመቸንም። በር የለውም፣ መስኮት የለውም። እኔ ትምህርቴን ስጨርስ መሆን የምፈልገው ዶክተር ሁኜ የታመሙ ሰዎችን ማከም። ያም እንዲሆን ደግሞ ትምህርታችን በአግባቡ መጨረስና ምቾት ተሰምቶን መጨረስ አለብን። ስሜ ቴዎድሮስ ፈሮ ባላለው በመስኮት ፀሐይ እየገባ አይናችን ደፍተራችን እያንጸባረቀ አይናችን እንጎዳለን። ግድግዳው ምናምን ወላልቋለን ይሁን በዛውሬ ምናምን እየገባ እየረበሸነ ነው። እኛን እንዳንማርና እየደነገጥን እንድንወጣ በትምህርት ሰዓት እየረበሸነ ነው። በመስኮቱ ብርድ እየገባ በር ራሱ የለውም የምንዘጋው። እዚህ እንጨት አቆመን ፀሐይ እንዳይመታን ብለን ያቆምነው እንጨት ወርቆብን ያውቃል። ትምህርት ቤቱ ክፍሉ በጣም ጠባብ ነው። ልጆች በጉንፋን በየሳምንቱ ይበከላሉ። በቃ ቤት ራሱ ላሉት ይተርፋሉ ማለት ነው።
ከመሬትም እየተቀመጡ በሙቀትም አሁን በጣም እኮ ነው ተጨናንቀው ያሉ እዛ ክፍል ያሉት ልጆች። የዘንዘልማ ትምህርት ቤት በ1963 ዓመተ ምህረት የመጀመሪያ ሲጀምር ከገቡት ተማሪዎች ውስጥ አንዱ ነኝ። እስከ 6ኛ ክፍል እዚህ ነው የተማርኩት። በአሁኑ ጊዜ የዘንዘልማ ትምህርት ቤት ያኔ ከነበረው ጋር ስንማር ሳነጻጽረው እንደዚህ ሆኖ በማየቴ በጣም ቁጭት ነው የተሰማኝ። እንግዲህ ይሄ ቁጭት ምንድነው? ያው ድሮ ወደ ነበረበት መመለስ ሳይሆን ዛሬ ዘመኑ በደረሰበት እንዲሻሻል እንድንሰራ የበለጠ የተሻለ የትምህርት ተደራሽነትንና ጥራትን በጠበቀ መልኩ ትምህርት ቤቱ እንደገና ተገንብቶ ማሻሻያ ተደርጎበት የተሻለ ገጽታ እንዲኖረው እንድንሰራ እና እንድንነሳሳ ነው የፈጠረብኝ ስሜት ማለት ነው። የቀድሞ ተማሪዎች አቋቁመናል ማህበር፣ የቴሌግራም ገጽ አለን። በአካልም የተለያዩ የሚመለከታቸው አካላትን የትምህርት ቤቱን፣ ሌሎች ተቋማትን ከአካባቢው ደግሞ ያሉ የማህበረሰብ ተወካዮችን በማነጋገር ላይ ነው ያለ ነው። ይህንን ቁጭት ለመወጣት በእነዚህ ጎን ለጎን ደግሞ እቅዶች ተዘጋጅተዋል ማለት ነው። ይህንን ችግር ለማሻሻል ለማቃለል እቅዶች ተዘጋጅተዋል። በአማርኛ ቋንቋም በእንግሊዝኛ ቋንቋም የተዘጋጁ እቅዶች አሉ ማለት ነው። እነዚህ እቅዶች በአጭር ጊዜ፣ በመካከለኛ ጊዜና በረዥም ጊዜ ተብለው በ3 የተከፈሉ እቅዶች ናቸው። በዋናነት ከነዚህ ጎን ለጎን ደግሞ ገንዘብ የማሰባሰብ ድጋፍ፣ ተቋማትን ድጋፍ እንዲያደርጉ የማነጋገር ስራዎች ተሰርተዋል። በተለይ በአልማ በኩል ደግሞ አሰራሮች እንዲዘረጉ ተደርገዋል። በእነዚህ አሰራሮች አልማ በገንዘብ ከሚደግፈውን በተጨማሪ የስራ መመሪያዎች፣ ይህንን ጉዳይ ሊያስተባብሩ የሚችሉ እቅዱን ወደ ስራ ሊተገብሩ የሚችሉ ኮሚቴዎች ተቋቁመዋል። አሰራሩ በግልጽነትና ተጠያቂነት ያለበትም ጭምር እንዲሆን ለማድረግ ቅድመ ዝግጅት ስራዎች አሁን ወደ መጠናቀቁ ናቸው ማለት ነው። ከነዚህ ከእቅዶቹ ጎን ለጎን ምንድነው እየተደረገ ያለው? ከቀድሞ ተማሪዎች ወደ 800 ሺህ ብር የሚሆን ተሰብስቧል። ከአካባቢ ማህበረሰቡ ደግሞ ወደ 100 ሺህ ተሰባስባልና ስለዚህ ወደ 900 ሺህ ብር የሚሆን ገንዘብ ተሰባስቧል። እንግዲህ እንዲህ አይነት ስራዎችን ስሰራ ተቋማትን ማነጋገር አለ። ከተቋማት በተለይ በዋናነት የከተማ አስተዳደሩ ትምህርት መምሪያ፣ የባህር ዳር ዩኒቨርሲቲ በአቅራቢያው ያለ አጋጣሚ ሆኖ ከትምህርት ቤቱ ወሰንጠኛ ነው አንዱ የአደጋ መከላከልና ስራ አመራር ትምህርት ክፍል ከትምህርት ቤቱ ጋር በአጥር ተዋሳኝ በመሆኑ ድጋፍ እንዲያደርጉ በውጭ ሀገርም ያሉ በሀገር ውስጥም ያሉ የቀድሞ ተማሪዎች ይህንን ትምህርት ቤት ከተቋቋመ ኮሚቴ ከትምህርት ቤቱ ጋር ሆነው ለመስራት እና ለማጠናቀቅ በቁርጠኝነት ተነስተዋል ማለት ነው። ቀደም ሲል የተለያዩ ሙከራዎች ነበሩ፣ ሲቋረጡ ቆይተዋል። የአሁኑ ግን ከዛ በተሻለና በተደራጀ ስለሆነ ዘላቂ ሆኖ የመጨረሻው ምዕራፍ ላይ እንድንደርስ ያው መጀመር ነው እንጂ መጨረስ አይከብድ የሚባል ነገር አለና በዛ ደረጃ ነው ቁርጠኝነቱ። በዚህ ልክ ነው ያለው። ሌሎች አካላት በእነዚህ እስካሁን እየተደረጉ ባሉ እንቅስቃሴዎች ትብብርና ድጋፍ ማድረግ ነው። እያንዳንዱ የእጁን የአቅሙን የፈቀደውን በገንዘብም በቁሳቁስም በተቻለ የግንባታ ግብአትም ሊሆን ይችላል፣ የትምህርት መሳሪያም ሊሆን ይችላል፣ ወንበር፣ ጠረጴዛ፣ ቤተ መጻሕፍቱን የሚያጠናክር ኮምፒውተሮች ሊሆኑ ይችላሉ። በዛ በመሳሰለው ሁሉ ድጋፍ እንዲያደርግ በዚህ አጋጣሚ መልእክቴን ነው የማስተላልፈው ማለት ነው። በ1963 ዓመተ ምህረት ይህ ትምህርት ቤት ሲጀምር ከጀመሩት ተማሪዎች አንዱ ነኝ። እድለኛ ሆኜ የአንደኛ ደረጃ ትምህርቴን ከዚህ ጨርሼ የሁለተኛ ደረጃ ትምህርቴን ደግሞ በጣና ሐይቅ ሁለተኛ ደረጃ ትምህርት ቤት ከተከታተልኩ በኋላ ይህ ትምህርት ቤት በሩን ከፍቶልኝ እና እዚህ ደረጃ ከደረሱ በኋላ በአገር አቀፍ እና በተለያዩ ክልሎች ብዙ ቦታዎች ላይ ለሀገሬ እያገለገልኩ ያለሁ ነኝ። አሁንም ቢሆን በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ እየሰራሁ ነው ያለሁት። ከ56 ዓመት በኋላ እንደገና መጥቼ ይህን ትምህርት ቤት በማይበት ጊዜ ግን በህይወት ዘመኔ ረጅም ዓመት ሳገለግል እንደዚህ ቅስሜ የተሰበረበት ጊዜ የለም። ህፃናት እኛ በሚገባ ትምህርት ቤት የተማርንበት ትምህርት ቤት ላይ ድንጋይ ላይ ነው ቁጭ ብለው ሲማሩ የምናገኛቸው። ሜዳ ላይ ነው ክፍል ስለሌለ ቁጭ ብለው ሲጫወቱ የምናገኛቸው። እንዴት ሊሆን ይችላል ዛሬ?
በጣም ስሜት የሚነካ ነገር ነው ያየሁትኝ። ከሰርጸ ቀጥሎ የነበረ ትምህርት ቤት በመሆኑ አብዛኛውን በዚህ አካባቢ 14 ቀበሌ ወይም በዛ ጊዜ አጠራር የ14 ደብረ ሀገር የሚገለገልበት ተማሪዎች የሚማሩበትና ከባህር ዳርም ደግሞ የቀበሌ 11 አካባቢ ያሉ የቀበሌ 10 ያሉ ቀበሌ 9ና ቀበሌ 8 ያሉ ልጆች ሁሉ መጥተው የሚማሩበት ትምህርት ቤት ነው የነበረ። ስለዚህ ሰፊ አገልግሎት ነው ይሰጥ የነበረ። ብዙ ተማሪዎች ወጡበት ነው። መቀመጫ ወንበሮቹ፣ ዴስኮቹ በሙሉ ወድመዋን። ክፍሉ በዚህ ዘመን ላይ ሰው የሚማርበት አይመስልም። በአጋጣሚ ይህንን መረጃ የምታዩ ሰዎች ከየአካባቢው በቅርብ በርቀትም ያላችሁ ቦታው በጣም ተደራሽ በመሆኑ በምን አይነት ሁኔታ ትምህርት ቤቱ እንዳለ ማየት ይቻላል። ቪዲዮው ላይ እንዳያችሁትኝ የወደሙ ናቸው፣ በቅርብ ጊዜ ውስጥ የሚወድቁ ናቸው። ይህንን በማየት እንግዲህ አልማና ማህበረሰቡ ትምህርት ቤቱ በመሆን ቢያንስ ይህን ችግር ለመፍታት ምን ይደረግ የሚል ማህበረሰቡን ያሳተፈ የአካባቢውንም ሕዝብ ያሳተፈ ስራ ይሰራ ተብሎ እኛም የድሮ ተማሪዎች ይሄ ሲሆን እንዴት ብላችሁ ታያላችሁ ተብለን ካለንበት ተጠርታን መጠን ነው ይህንን ያየ ነው። ስለዚህ የተጀመረ ስራ አለ። የመንግስት ተሳትፎ አድጎ የማህበረሰቡ ተሳትፎ ጎልብቶ የአካባቢው ተወላጆች ተሳትፎም እንደዚሁ ደግሞ ጠንክሮ በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ ይህ ትምህርት ቤት የሚያድግበት ሁኔታ ከሌለ እዚህ አካባቢ ያሉ ልጆች ከትምህርት ቤት ውጭ ነው የሚሆኑት። ይህን ስራ ለመስራት ግን ከሀገር ውስጥ ያላችሁ ከውጭ ሀገርም ያላችሁ ሀብትም ያላችሁ ግለሰቦች ትልቅ መረባረብ ልታደርጉልን ይገባል። ይህን ስራ ለማፋጠን አሁን አደረጃጀቶች ተመስርተዋል። ኮሚቴ ተመስርቷል። የትምህርት ቤቱ አሰሪ ኮሚቴ ተመስርቷል። ከቀበሌው አመራሮች ያሉበት የትምህርት ቤቱ አመራሮች ባሉበትኝ እና የቀድሞ ተማሪዎች እኛ ጭምር ያለንበትኝ ይህንን ስራ የሚመራ ኮሚቴ ተመስርቷል። ንዑስ ኮሚቴዎችም ተመስርተዋል። አሁን ሰፊ የሆነ መጀመሪያ ማህበረሰቡ፣ መንግስት፣ የተለያዩ አካላት የችግሩን ስፋት እንዲገነዘቡ የማድረግ ስራ ነው መሰራት ያለበት። የችግሩ ስፋት ግንዛቤ ካገኘ ሰው ይሄ ትምህርት ቤት እንዲሰራ እንደሚደግፍ እርግጠኛ ነኝ። ሲሆን ችግሩን መጣችሁ የምታዩ ባለሀብቶች ብታዩ የነዚህንን ህፃናት ህይወት መታደግ ስለሆነ ለስማችሁም ለክብራችሁም ትልቅ ስለሆነ ሁላችንም ሊረባረብ ይገባል። በዚህ ኮሚቴ ውስጥ እኔና የቀድሞ ተማሪዎች ሌሎች አብረን እየደገፍን ያለ ነው። ቴክኒካል ድጋፍ እያደረግን ያለ ነው። በየሳምንቱ በየሁለት ሳምንቱ የሚሰበሰብ ኮሚቴ ያለ አገር ውስጥና ከሀገር ውጭ ላሉ ለግለሰቦች፣ ለተቋማት የሀብት ድጋፍ እንዲያደርጉልን፣ ቴክኒካል ድጋፍ እንዲያደርጉልን፣ በተለያየ ምክንያት በተለያየ አግባብ ይህን ትምህርት ቤት እንዲደግፉ ጥሪ እያደረግን ያለ ነው። አሁን ያለው ምላሽ እንግዲህ አንዳንድ ሰዎች አይዟችሁ እንረዳቸዋለን እያሉን ነው። የቀድሞ የተማሩ ተማሪዎችም ገንዘብ እየረዱን ነው። አነሰም በዛ ቢያንስ እችንን ባለ አንድ ፎቅ ህንፃ እንኳን ተብሎ ጨርሰን ማለት ነው። የባህር ዳር ዩኒቨርሲቲ ተስፋ ትንሽ ሰጥቶናል። የተወሰነችን ህንፃ ለማገዝ በተወሰኑ በማቴሪያል እንደግፋቸዋለን ብሎናል። በቂ ግን አይደለም። ጅምሩን አይቶ በሰፊው እንደሚረዳን ተስፋ እናደርጋለን። ከሁሉም በላይ ደግሞ ጉዳዩ የሚመለከተው የባህር ዳር ከተማ አስተዳደር እና እዚህ ክፍለ ከተማው ትኩረት ሰጥቶ ይሰራን ብለን ተስፋ እናደርጋለን። አልማ የሚሰራው ስራ በጣም ከፍተኛ ነው። ሁላችንም ወደ አንድ ያመጣን እሱ ነው። ማህበረሰቡን እያስተባበረ ነው። ከማህበረሰቡ ገንዘብ እንዲጓጣ እያደረገ ነው። ቴክኒካል ድጋፍ እያደረገልን ነው። ስራውን በተቻለ መጠን ቶሎ እንዲሰራ የማህበረሰብ ተሳትፎና የህዝብ ተሳትፎ እንደዚሁም የአጋር ድርጅቶች ተሳትፎ እንዲኖር ከመሀል ሆኖ እየረዳን ያለ ነው። በእኛ በኩል ግን አሁን ይሄ ክረምት ከመግባቱ በፊት የሚያስፈልጉን ይህንን ባለ አንድ ወለል 10 ክፍሎች ያሉትን ህንፃ ቶሎ ጀምረን የመጨረስ ፍላጎት ነው ያለን። ይሄን እንግዲህ አሁን በዚህ ሳምንት እና በዚህ 10 ቀን ውስጥ መሰረቱ ወጦ ያለቀው መሰረት ኮሎኖች ይሰራሉ። በተለይም ከባህር ዳር ዩኒቨርሲቲ የምናገኘው የአሸዋ እና የጠጠር እንዲሁም የሲሚንቶ ድጋፍ የተወሰነ ቃል የተገባና አለ ትንሽ ናትኝ። እሷ ከተሰጠን ማህበረሰቡን ደግሞ ከየቤቱ እያንኳኳን ግለሰቦችን እየጠየቅን ቢያንስ እስከ መስከረም ድረስ ይህ ህንፃ እንዲያልቅ ተግተን እንሰራለን ማለት ነው። ይሁን እንጂ ይህ የጭቃ ገጽታ ለዘላለም ተዳፍኖ አይቀርም። የአማራ ልማት ማህበር አልማ ይህንን ታሪክ ለመቀየርና የፈረሱትን ግድግዳዎች በህንፃ ለመተካት የባለ 10 መማሪያ ክፍል የጂ+1 ህንፃ የመሰረት ድንጋይ አስቀምጦ በተግባር ተንቀሳቅሷል። ከተስፋ መቁረጥ ወደ ብሩህ ተስፋ ለመሻገር የሚደረገው ይህ ጉዞ የአልማን የዘመናት የልማት ታሪክና ውጤታማነት በድጋሚ ያሳያል። አልማ መሰል ዘላቂ የሆኑ የትምህርት ጥራት ማሻሻያ ስራዎችን በስኬት የመወጣት ሰፊና ጥልቅ ልምድ አለው።
ለዚህም ታላቅ ማሳያ የሚሆነው በቤተሰብ ደረጃ የተከናወነው የትውልድ መቅረጫ ተደርጎ የሚወሰደው የሲራክ ጫኔ አንደኛ ደረጃ ትምህርት ቤት ግንባታ ነው። በተመሳሳይ መልኩ በቅርብ ጊዜ በአልማ በህብረተሰቡና በተቋማት ጥምረት ታላቅ ስኬት የተመዘገበበት የጎርደማ አንደኛ ደረጃ ትምህርት ቤት ፕሮጀክት የአልማን ውጤታማ መሪነት ይመሰክራል። ከሁሉም በላይ ደግሞ ህብረተሰቡ ሁለንተናዊ ተሳትፎ በተግባር ያሳየበት የማሻ ሁለተኛ ደረጃ ትምህርት ቤት ግንባታ አልማ ከህዝብ ጋር በመሆን የማይቻል የሚመስለውን ነገር ሁሉ ማሳካት እንደሚችል ያረጋገጠበት ሌላው ህያው የልማት መረማመጃ ነው። አሁንም በዘንዘልማ ትምህርት ቤት የተጀመረውን ባለ 10 መማሪያ ክፍል +1 ህንፃ ግንባታ ሙሉ በሙሉ አጠናቆ ለአገልግሎት ለማብቃት የሁሉንም ልባዊ ርብርብ በጽኑ ይሻል። ትምህርት ቤቱን እንደገና ለመገንባት በሚደረገው በዚሁ ጥሪ ውስጥ ቀደም ብለው በዚሁ ትምህርት ቤት ተምረው በተለያዩ ቦታዎች የሚኖሩ የቀድሞ ተማሪዎች፣ የአካባቢው ነዋሪዎች፣ በጎ አድራጊ ግለሰቦችና ድርጅቶች በተለይም በውጭ ሀገር የሚኖሩ የአካባቢው ተወላጆች በልዩ ሁኔታ ተደራሽ ይደረጋሉ። በቴሌግራም የተጀመረውን መልካም መነሳሳት ወደ ላቀ ደረጃ በማሸጋገር በዓለም ዙሪያ ያሉ ወገኖች በሙሉ እጃቸው እንዲዘረጉ የህሊና ጥሪ ቀርበዋል። የተሻለ ገጽታ ያለው ትምህርት ቤት እንዲሆን አልማ በማሰብ ህዝቡን አወያየ፣ ትምህርት ቤቱን አወያየ። ገጽታውን መቀየር አለብን በሚል መግባባት ላይ ከደረስን በኋላ እዚህ የምታዩትን የመሰረት ለማውጣት ጥረት ተደርጓል። G+1 ወይም ባለ ደረጃ 10 ክፍል መማሪያ ክፍል ነው የሚሰራ። ከፍተኛ ጥረት እያደረግን ነው። አሁን ያለንበት ደረጃ ይሄ ነው። ሆኖም ግን በገንዘብ እጥረት ምክንያት አሁን በፍጥነት ለሚፈለገው የመማር ማስተማር ሊደርስ አልቻለም። ቀሪውን ስራ ለማጠናቀቅ አሁን ባለን የህዝብ ንቅናቄ እና የሰበሰብነው ገንዘብ የሚያስጨርስ አይደለም። ስለዚህ ዋናው ባለቤት ህዝቡ እንደመሆኑ መጠን እና ሌሎችም ይህን ትምህርት ቤት ይመለከተናል የሚሉ አካላት በሙሉ የዚህንን ህንፃ መጠናቀቅ ባለቤት ሆነው አብረውን እንዲሰሩ ባለማ ስም እና በህብረተሰቡ ስም በዚሁ አጋጣሚ መልእክቴን ለማስተላልፈው ልክ እንደ ጎርደማ እና ሌሎችም ልክ እንዲህ አይነት እድሜ ጠገብ የሆኑ ትምህርት ቤቶች ባህር ዳር ላይ ጨርሰን ሙሉውን አራግፈን እንደገና ሰርተን ገጽታቸውን ቀይረናል። ልክ እንደዚያ ሁሉ ዘንዘልማ ላይ የብዙ አካላትን ርብርብና ጥረት የሚጠይቅ ስለሆነ ሁሉም ሰው በዚሁ አጋጣሚ ቃል የገባውን ሀብት እንዲያሰባስብ በእውቀቱ፣ በሙያው፣ በጥሬ ገንዘብ፣ በአይነት አስተዋጽኦ እንዲያደርግና አጠናቀን ለልጆቻችን ለሚቀጥለው ትውልድ የተሻለ ትምህርት ቤት ለማስረከብ ጥረት እናድርግ ነው። ይህ ዘጋቢ ፊልም የሚዘጋጀው ልመናን ለማሳየት ሳይሆን ክብርና መብትን ለማስከበር ነው። የልጆቹ ስቃይ ብቻ ሳይሆን በጥቂት ድጋፍ ሊመጣ የሚችለውን ብሩህ ተስፋ በማሳየት ተመልካቹ የችግሩ ተመልካች ብቻ ሳይሆን የታሪኩ ቀያሪና የመፍትሄው ባለቤት እንዲሆን ያደርጋል። የነገው ሀገር ተረካቢ ህጻናትን በአቧራና በፍርስራሽ መካከል እንዲቀበር አይፈቅድም። የዘንዘልማን ታሪክ በአዲስ መልክ ለመጻፍ የፈረሱ ግድግዳዎችን በህንፃ ለመተካት ጊዜው አሁን ነው። በራስ አቅም የመልማት ምልክት አልማ።